ክሪቲካል ነገር የተከበረው ምክር ቤት እንዲገነዘብ የምፈልገው በ2050 አብዛኛው አፍሪካዊ አብዛኛው የዓለም ሕዝብ የተቀረው እንኳን ገስግሷል የቀረነው እኛንን ከተሜ ይሆናል። ከተሜነት ይስፋፋል። ይህ አይቀሬ ጉዳይ ነው። በኢትዮጵያ በከተሜነት ግንባታ በኮሪደር ልማት እየመጣ ያለው ለውጥ የማይታየው አንድ ዜጋ ካለ ያሳዝናል። አዲስ አበባ ብቻ አይደለም፣ በመላ ሀገሪቱ እንቅስቃሴው አለ። ስንጀምር ምናል ሃምብል ቢግኒንግ ነው። ከቢሮ እንጀምራለን፣ ከግቢ እንጀምራለን፣ ከአዲስ አበባ እያል እናሰፋለን ብለናል። በገባነው ቃል መሰረት ከቢሮ የጀመርነው ስራ አሁን ብዙ ከተሞችን ነክቷል። ለምን? በየከተማው በእቅድ በፕላን የሚመራ የሚሰራ የሚኖርበት ከባቢ ካልፈጠርን በቀር ወደ አንድ ከተማ ሁሉም ሰው ከመጣ ሲጀመርም በቂ ፕላን በቂ ኢንፍራስትራክቸር ስላልነበረው በእንቅርት ላይ ጆሮ ደግፍ እንዲሉ ችግሩን እያባባሰው ስለሚሄድ ትልቅ ፖፑሌሽን ያለው ሀገር ስለሆነ በርከት ያሉ ከተሞች መፍጠር ከተሜነት እየተፈጠረ ሲሄድ በከተማ ውስጥ ጤናማ ህይወት መኖር የሚችሉ ካባቢያቸውን የሚወዱ በሰላም ወጥተው የሚገቡ በቂ ሰርቪስ የሚያገኙ ዜጎች ይበራከታሉ ማለት ነው። አራተኛው ክሪቲካል ጉዳይ በምዕራቡም በኋላ በኤዥያውም እድገት አንዱ ዓለም ሊማርበት የሚገባው ችግር የተፈጠረው እድገት ኢንቫይሮንመንትን እየበከለ እየጎዳ የመጣ እድገት ነው። በአንድ በኩል እድገት አለ፣ በሌላ በኩል ደግሞ ልጆቻችን ዋጋ ያስከፍላል። ለምሳሌ አሁን እያደጉ ካሉ ሀገራት አንዳንዶቹ ከጂዲፒያቸው ከ9% ያላነሰ በዚሁ ክላይሜት በተፈጠረ ችግር ምክንያት የሚጎዱ አሉ። አንዳንድ አውሮፕላን ማንሳት የማይችሉ መንቀሳቀስ የማይችሉ ከተሞች አሉ ኤዥያ ውስጥ። ፖሉሽን በሩቅ የምንጠብቀው ሳይሆን በቅርበት ኢኮኖሚያቸውን እንቅስቃሴያቸውን እየገታ ያሉ ሀገራት አሉ። ያ ችግር በእኛ ልጆች እንዳይደገም ከኢንቫይሮንመንት ጋር ኮኤግዚስት ማድረግ እንድንችል እየጠፋ ያለውን ግሪነሪ በግሪን ሌጋሲ እየተበላሸ ያለውን ሪቨር በሪቨር ሳይድ እየቀየር እድገቱ ተፈጥሮን ሳያበላሽ መፈጠር አለበት። ያ ከሆነ ነው አስተማማኝ እድገት ሊሆን የሚችለው በሚል ነው የሪፎርም ስራ የነበረው። በኤአይ እና ቴክኖሎጂ ያመጣነው ውጤት ማንም ሰው ሊያየው ሊዳስሰው ይችላል። በኤርሊ ቻይልድሁድ ኤጁኬሽን ያመጣነው ውጤት ማንም ሰው ስትሰማሩም በየአካባቢዎች ማየት ትችላላችሁ። በግሪን ሌጋሲ ያመጣነው ውጤት የሚጨበጥ የሚታይ ዓለም እውቅና የሰጠው ነው። ከተሜነት ላይም እንዲሁ። ይህ ሁሉ ስራ ሲደመር የሚያሳየው የኛ መንግስት የትናንትናን ዕዳ ለመቀነስ ብቻ ሳይሆን ዛሬ እድገት ለማረጋገጥ ብቻ ሳይሆን ልጆቻችን ነገ ቀና ብለው ከስደት ተቆጥበው በሀገራቸው በኩራት መኖር የሚችሉ ዜጎች የማፍራት ትልምና ፍላጎት በእውቀትና በእቅድ ገብቶን እየሰራን እንዳለን ያመላክታል።